በእናታችሁ ወደዛ ምንም አያመጣም። ታይሚንግ ነው። ደብል ነው። ሂዱበት። ደብል ነው። ዩዘ ደብል ደብል ነው። ዩዘ ደብል ፋሚሊ ዩዘ ደብል ቀጥቅጡልኝ። መቀጣት አለበት። ይዘህ ነው ዊናችን እንዳይወሰድ ጀመው ዩዘ ደብል። እሺ ደብሉ እንጠቀም። ሂዱበት። እንዴት ነው ያዘው? እንዴት አታቆም? እንዴ ፋሚሊ እንዴት ነው ማታ እና ጆን ዳንኤል ያልወሰዱት ዊን እኮ ነው ያራዳል ማለት። ሂዱበት። ከባድ ነው ጋይስ። ታፕ ታፕ አድርጉት። እሺ ቀጥቅጡልኝ። ቤስት ኦፍ 3 ነው። ሂዱበት። ደብል ታፕ እያደረጋችሁ ሶኒ ቴንክ ዩ ሶ ማች ሼር አድርጉ እንጂ አሁን ነው የምታስፈልጉት እህቶቻችን። መቤቴ ልጅ ማምለጥ የለበትም። ኧረ ይሄ ልጅ እየተባለ ነው እንዴ? ተው እንጂ አንዴ እኮ ነው የቀጣው። እያየሽ ተው። ለሱ ጋር ሲሆን ደብል ነው የሚመጣው ለቲቪቱ። እንዴት ይረሳል? ደብሉ ላይ ግላብ ልቀቁ። ይረሳል። እኔም እኮ ተቀጥቻለሁ እኮ ዛሬ ሳሙናው እኮ በጣም ከባድ ነው እኮ የተቀጡት ቅጣት። ዘጠኝ ሰው ደብል አንዳንድ አበባ በቃ እንግዲህ ምን አደርጋለሁ? አንዴ ገብቼበታለሁ። 9 ሰው 9 ፍላወር። ይሄን ፋሚሊ ማርያም ማየት አለበት። ይሄ ልጅ በደንብ ማየት አለበት። እኔ ለምን እንደሆነ አላውቅም። እንዲህ ስዝት ይቀረዝዛል። መቀርተዝ የለበትም። ያራዳ ልጆች ውዶቼ ጋይስ 8 ሰው ቶሎ 8 ሰው እሺ በቃ እንግዲህ 8 ሰው ጋይስ 7 ሰው ሊስኩ ጋይስ ቶሎ አንዳንድ አበባ ጋይስ 7 ሰው አረ ጋይስ 7 ሰው ቅድም ንስብ ስትላጭ ቅድም እየሳልኩ ነበር ላጫለው ስትል ጋይስ 7 ሰው ደፋር ነኝ። 3 ሰው ማክስ አታረግበት። ይሄ አረ 3 ሰው ነው። ቶሎ ቴንክ ዩ ሶ ማች አለ። 2 ሰው ጋይስ ቱሩስ ጋይስ አረ ቶሎ ነው። 3 ሰው ቤስት ኦፍ 3 ነው ደግሞ እኔ እዚህ ጋር ነው። ወይኔ አራ መለጠን ጋይስ። ከዚህ ሁሉ ሰው 3 ሰው ቀረን። ሽት መቅረት አለበት። ደብሉ ሲጀምር ሂዱበት። እሺ ደብሉ ሲጀምር ሂዱበት። እሺ ጀመው ራስ ሲጀምር አሁን አድርጉት። ደብል ነው ግላቡ። አዎ ግላቡ ላይ ግላቡን እየነካችሁ እሺ አሁን አድርጉት። ሂዱበት ፋሚሊ ዛሬ በቃ ደብል ነው። ሂዱበት። የሙከራ ነው የሚያካሂድብኝ ልጅ። ሂዱበት። አረ ጋይስ እንታላችሁ። ቴንክ ዩ ሶ ማች። እንደዚህ ፎክሮ ይሄ ልጅ ወይኔ ጉዴ! አንተ ይሄ ልጅማ የሆነ እንትን ኧረ እኔ ምንም የለብኝ። እኔ ምን ላድርግ? እኔ እኮ ሰው ሳይኖረኝ እኮ ነው ራሱ ይጮክ ያሉት። ደብል ነው ጋይስ። በፍርሃት ራስ አድዊን በኢየሱስ ስም ታላችሁ። ዊናችን እንዳይወሰድ ታፕ አድርጉት። ሼር አድርጉላችሁ። ታፕ አድርጉት። ጋንዬ ቴንክ ዩ። ደብል ነው። ዩዘ ደብል ደብሉ እንጠቀመው። ሊስኩ ጋይስ ታፕ ደብሉ እንጠቀመው። ደብሉ እንጠቀመው። ዩዘ ደብል በ2 ነው የሚያባዛልን። አረ እሺ ቅጣቴን ተውት። ዊኑን እሺ ዊኑ ማራዊት ቴንክ ዩ ዊኑን አንድ ዊን እና ጊፍት ጋራሪውን ሙሉት በማርያም ግላብ ተለቋል። እሺ ዩዘ ግላብ ግላቡን እየነካ እንዴ ጭራሽ 2 ግላብ ነው የተለቀቀው። ግላቡን ንኩትና ሂዱበት። እሺ አው ደረቅ እግር ነው። እውነታችሁ ነው። በ5 ነው የሚባዛልን። ግላቡን ንኩት። እሺ ግላቡን ንኩትና በ5 ነው የሚባዛልን። ዩዘ ግላብ እሺ ቤስት ኦፍ 3 ነው ነገር። ግላቡን ንኩት ፋሚሊ ሁላችሁ ደብታብሺ ሂዱበት። ግላቡን ንኩትና በ5 ነው የሚባዛው። እሺ ደብታብ ሂዱበት። ይዊን እንኳን ተጋገዙ። ሼር አድርጉ። ኔክስት ሶኒ እያሉ ነው ተጨነቁ። ኧረ ዊናችን ታውቃለህ አይደል? ኮቴ ደረግ ይላል። እኔ ነው የምገኝ። ኔክስት ጋይስ ሊስኩሽ 2 ያለው ቴንክ ዩ ሶ ማች ጋይስ። ይሁን ችግር የለውም። ማይ ላስት ላይ እሺ ፋሚሊ አያችሁ። አሁን ላስት ላይ ምናምን ይባል እንዴ ቲምወርክ ዳኔ እኮ ቴንክ ዩ ጨረቃዬ ቴንክ ዩ። እሺ ግላብ አለሽ አንቺም
አይን አለም ሳሚልኝ ኤች ሁላችሁ ሼር አድርጎ አንዴ ጥሯቸው እህቶቻችንን አንዴ መቀጥቀጥ ያለበት እሱ ነው የመጣው። ጃይ አሁን እሱ እየጠበቀኝ ነው። እሺ እንዳትዘናጉ። እሺ ቲቪ ጀምር እንጂ እየጠበቀኝ ነው። ፋሚሊ ሂዱበት። ይሄ ዊን እንዳይወሰድ በእግዚአብሔር አሁን እንኳን ያው ሁሉ ትላልቅ አልፈን አሁን እንኳን እንዳይወሰድብን። እሺ ናይስ ትሪፕል ነው የሚመጣው። ናይስ ትሪፕል ገዳል እግዚአብሔር ጋይስ ታብ ዘ ስክሪን ሼር ሶኒ ቲንኪ ሶ ትሪፕል ላይ ሂዱበት። ታይሚንግ መጠበቅ። እሺ እህቶቻችን ሌትስ ጎ ጋይስ ትሪፕል ላይ ከዛ ታይሚንግ እሺ ሁለት ዊን አሁን ትሪፕል ነው። አድርጉ ፋሚሊ አድርጉት። ትሪፕል ነው። ዩዘ ትሪፕል ፋሚሊ ትሪፕል አሁን ነው። ምንድን ነው? ሂዱ ኢየሱስ ቴንኪው መቤቴ በኢየሱስ ስም እንዲህ ይቻላል እንዴ? አይ ሰው ሳይዘጋጅ ስናይፕ ያደረጉ አንድ ነው የቀረን ጊፍት ጋላሪ። እሺ ምንድነው እንደዚህ አይነት ስናይፕ ግን? ቆይ ኧረ በስመ አብ ጆርኒ የሚለውን የቀረን። እስቲ ደብሊው በሉልኝ ፋሚሊ፣ ሂውዬ ደብሊው በሉልኝ። የጨረቃ ፋሚሊ ደብሊው በቃ እንዲህ የሆነ ፋሚሊ ደብሊው የሆነ ፋሚሊ ዛሬ አገኘኝ። በላይ ና ወንዱ አላስኬድህ አለኝ ሽፍታው በመንገዱ። ሰብስበን የጠበቅ የቤተሰብ ኧረ አላዳምጥም በእናትህ። ጺም አያድግም የእውነት እግዚአብሔርን እኔ ያሳይ ነበረ። ምንድን ነው የምታሳየኝ? አሳየኝ። ደግሞ ይጎርራል እንዴ? ጠፈጥፋለሁ ገና ጥፍጥፍ አድርጌ ነው። ይህንን ዊን በአንተ ነው 40 ሞልቼ የሞተው። በአንተ 40 ደፍኜ እወጣለሁ። እግዚአብሔርን ቁጭ ብዬ ፋሚሊ ይወሰዳል። እርግጠኛ ነኝ እኔ ይሄ ዊን ማን ነው የሚወስደው? አንተ ነው የምትወስደው? እኔ እኮ የቀጠሮ ስላለብኝ እኮ ነው እንጂ ይመጡ ነበረ። አረ እዛ የቀጠሮ የለ ከኔ ጋር ጨዋትም ነበር። የቀጠሮ ልብ ካለ አሁን ያሳዩ ውስጥ ማራይቲ ቴንኪው 40 ሞልቼው ነው የምወጣው። ምን አለ ትለኛለህ? 8 ጨዋታ ጨዋታለሁ ከዚህ በኋላ ካንተ ጋር 7 ጨዋታ 40 ሞልቼው ጥፍጥፍ አርጌ ጥፍጥፍ እሽት አርጌ እንደዛ እንዳሰቃየህን ግርፍ አርጌክ ነው የምወጣው። ይሄ ዊን 40 ሞልተ ነው ታሪክ ይቀመጥ። 100ን ሙሉ አለ ለታሪክ ይቀመጥ። በአይኒ ቤት ስመጣ ለታሪክ ይቀመጥ። በጭራሽ እንዳይወሰድ እሺ ፋሚሊ። 5 ሰው ጋይስ 8 ሰው ጋይስ እሺ ቶሎ 8 ሰው አበባ ሙሉት እሺ 8 ሰው ጋይስ ቴንክ ዩ ሶ ማች ቴንክ ዩ ሶ እንዳኔና ጆሲ መሰል አስበዋል። 100 ዊን አረ 6 ሰው ጋይስ ታንክ ዩ ሶ ማች ቢግ ላቭ ኤንድ ቢግ ሪስፔክት። እንወድሻለን ጋይስ 3 ሰው የጨረቃ ፋሚሊ እግዚአብሔርን በቃ እንደዚህ ባልሰማ ውሰዱት። ልባችንን አዛጋት ልጃችን። አረ ትሪፕል ባይመጣ አሪፍ ነበረ። ትሪፕል እኮ ነው በጣም ያራቁብን። ትሪፕል ገዳለ በጣም ነው የሚያምረው። ማርያምን ይህ ፎቶ በጣም ከሁሉም ፎቶ ያምራል። እመቤቴ ግላብ የለንም ደግሞ ለዛ እኮ ቴንክ ዩ ሶ ማች ጋይስ እንጂ 32 ዊን ተሰናብቶት ነበር። ኧረ በእናትህ አትቀባዥር አንተ የሰከርክ ሰውዬ። የእውነት አልቆልህ ነበረ 32 ዊን። ኧረ ደብል ነው። ቆይ ነው ግላብ አንተ በእናትህ አደብ ግዛ። ደግሞ እኮ ይፈራሉ እኮ ግላብ ይለቃሉ። በዚህ ላይ አያምኑትም። ስኮር ይሄው አላልኩም። ስኮር ነው አያምኑትም። መንፈስ ቅዱስ ሔዋንዬ መንፈስ ቅዱስ ሔዋን ቤት ኦፍ 3 ነበረ 8 ቀስ እያልን ነበር እኮ። አሁን እኮ እኔ እኮ ደነገጥኩብሽ። ማራዊትዬ ይሄ ፂሙን የተላጨ ሰውዬ አፍንጫውን ቁረጠው ነው የምትሉኝ? በዚህ ስኮር ምን አልሽ? ወያለው የኛ ኔትወርክ ነው እሱ ነው። የት ነው ወያለው? አይ ወያለው ምንድን ነው የምትለው? ነገሩ አይታወቅም።
ወይ ሄዋን ወይ እስቲ ወይ ህዊ ምን ይሻለኛል? ወይኔ ጉዴ! ኧረ በስመ አብ ጊፍት ጋላሪው በመቤት ሁሉ አንበሳ ወርዶ እስካሁን 14 ነን። መቤት ወያለው ምንድን ነው የምትለው? ኔትወርክ አሁንስ መጣው ይታያል። መታል ጓደኛዬ መታል። በጣም አሪፍ። እሺ አሁን ንገረኝ ቅጣት 33 ደርሳል። ይኸው ያራዳ ልጅ 40 ሞልቼ ብሎ መውጣት ይሻላል። አንደኛ ቅጣት እሺ ሂድ ንገረኝ። ሻምፖ ታመጣና በርበሬ አድርገህበት ፀጉር ላይ እንዲያፈሰ ላይ ሻወር ትወስዳለህ። አንደኛ ቅጣት። በርበሬ የለኝም። አይመለከተኝም። አፈርም አድርገህ አፈር አረኩልሽ። አፈር ወጣ። ሁለተኛ በስማ ሁለተኛ ቅጣት ምንድን ነበር ያሰብኩት? ሁለተኛ ቅጣት እሺ፣ ሁለተኛ ቅጣት ማለት ነው አባቢ ውሃ በባሊ አድርገህ አረፋ በመዘብዘፍ ያድርገህ አረፋ አድርገህ አፈር ትጨምርበትና የቤት ቁልፍ ከተህ 10 ጊዜ እየገባህ ታወጣለህ። በአፍ እንደዚህ ማለት ነው። አፈራውን በዚህ ሳኬት ነው የሚገኙ ልጅ። እሺ ሶስተኛ ከሰማይም ዝለል አያገባኝም። እኔ ሶስተኛ ፒሲ ያለክ? ፒሲ የለኝም። ቢኖር ጥሩ ነበር፣ አሰብርህ ነበር። ወይኔ በእናትህ መያዝ ነበረ። ቢሱ ይቀልኝ ነበረ ቢኖርኝ። በቃ የሚቀል ሶስተኛ ቅጣት የለበስከውን ጃኬት ቅደደው፣ ቅድድድ አድርገው። ወት ተገዳደል ብለህ ድፍረቱ እኮ የዚህ ልጅ እኮ። ኧረ ልብስ አይቀደድም አንተ እንዴ? ምን ሆነ? ኧረ በእናትህ ለምን አትዘቀዘቅም? አይደለም ልብስ ደፍሬ። ኧረ ሌላ ቀይር አንተ። ልብስ መቅደድ አይቻልም። ሰውዬ ስኮሩን እያየ እንከባበር እኮ። ሻወር ምናምን ወስድልህ። አራተኛ አንድ ጨምር። እንዴ መቅደድ አይቻልም አንተ ነው። ይህ ጉራጌነት አይተውም አይደል? ቅደደው። ኧረ አልቀደውም እንዴ አንተ። እኮ የሚገርም ልብስ እኮ ነው። እንዴት ነው የሚቀደው? የሚገርም ስለሆነ አይደል እንዴ ቅጣት ብዬ ፓኒሽመንት ብዬ ነገርኩ። ቅደደው። አራተኛ አንድ ጨምር። እግዚአብሔር ጨምር። ያንደኛ ከባድ ነው እንዳለ አንድ ጨምር። እንዴ ምን አለሽ? ምን አለ? በእግዚአብሔር ለእድል ስጣት። እሷም እድል ታገኝ እንጂ ትቅጣ። አይ እሱን አይሆንም ተባብለና መጀመሪያ። እሺ ፀጉርህን ይህንን ፓርት ተላጨው እንደዚህ። በምንድን ላጨው? እሱን ፓርት ምን አገባኝ እኔ በፈለግከው